ሃይሚ ማጣት ነው ትልቁ ነገር ነው። በጣም ትልቁ ነገር ነው ለኔ። የሚገርም ቦታ ነበራት ለኔ ትልቅ ቦታ መሰጣት ሰው ነበረች እሷ። ገብቶሻል አይደል? እሷ ደናንሽ አላ እሺ አመሰግናለሁ አክብረሽኝ ስለመጣሽና ታውቃላችሁ ማለት ተገቢ አልነበረም። የጠራሁት ለዚህ ነው። በጣም ታናግዚ የራሴ ምክንያት ኖሮ የጠራሁበት ምክንያት ኖሮ ታውቃችሁ ሌላ ነገር ይገባል። ስለዚህ ቤተሰቦች ውሳኔ ትክክል ብዬ እያመንኩ ነው በጣም ምክንያቱም እኮ ተረጋጋ። አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበረ። ምክንያቱም ግን አሁን በቃ ይበቃኛል። ከዛሬ በኋላ እዩ እንዳልኩት ነው የልጁም አባት ልሁን አሉንም ይሄ ልጅ እስኪወለድ ድረስ የልጁ አባት ተብዬ ስም ተሰጥቶኝ ልቆይ። ከዛ በኋላ ልጁ ሲወለድ ብቻ ነው የምጠሪኝ። አይመለከተኝም ስላንቺም ስለምንም ነገር ገብቶሻል አይደል? የዛኔ እውነቱን አረጋ ለመቆየት ላልቀረኩ ማለት ነው። አይመለከተኝም በቃ እኔ ካንቺ ጋር አለመጨቃጨቅ ነው እንደዚህ ምለው። ስሚኛ ሌላ ምንም ድርግግም ብትይ ነው ያላዳምጥሽም። ገብቶሻል አይደለ? ካንቺ ጋር አለመጨቃጨቅ ከዚህ በኋላ ጭቅጭቅ ውስጥ ላለመግባት ስል አንቺ ያልሽውን ልጁ ሲወለድ ጊዜ ይፈቷል ሁሉንም ነገር እንተያያለን። አንተ እየደረቅክና እየገገምክ ባለበት ልክ ነው እኔ እየሆንኩ ያለው። በቃ እሺ ይመችሽ። ነገሮችን አቀለ ሁሉንም ነገር ቢኖር የሁሉ ነገር አይፈጠርም። አንቺ ለምን ነው እኔ አይመለከተኝም። እውነትም ይሁን እዚህ ደረጃ ይድረስም አይድረስም ጊዜ ይፈቷል ሁሉንም ነገር ምን ይሆናል። ገብቶሻል? ከዚህ በላይ ካንቺ ጋር መጨቃጨቅበት ምክንያት የለኝም። ይሄ ልጅ ያንተ ነው አልሽኝ። እሺ የኔ ነው እሺ የኔ ይሁን። ከዛ ለማንም አልማንም ግን እሺ የኔ ነው እሺ። ከዛ ግን አጠገቤ እንዳደርሽ ገብቶሻል አይደል? አጠገቤ እንዳደርሽ የምርመራው ቀን ሁሉንም ምን ይሆናል። ካንቺ ምንም ምን አልፈልግም። ልጁ ሲወለድ እውነታውን ብቻ እናያለን። ዲኤንኤ ተደርጎ እስከዛ ድረስ አጠገቤ አትድረሽ። አይመለከተኝም። እስከዛሬ